እነ መሳይ እነ ልደቱ ሁላችሁም እነ ጀዋር እዚህ ላይ ያላችሁ በሙሉ እንኳን ደስ አላችሁ። ጦርነቱ ሊጀመር ነው። እናንተ ግብራችሁ ሰይጣን አይደላችሁ። ግብራችሁ የትግራይ ወጣቶች ደም ስለሆነ አሁን እንግዲህ በደንብ ትጠጣላችሁ፣ በደንብ ትረካላችሁ። በደንብ የህፃናቶቹ ደም ሲፈስ በደንብ ትረካላችሁ። እናንተ ልጆቻችሁን ውጭ አድርጋችሁ እናንተ ውጭ ሆናችሁ ዛሬ እንኳን ደስ አላችሁ። እንግዲህ ናይት ክለብ በያላችሁበት ሀገር ላይ ናይት ክለብ እያዘጋችሁ ጨፍሩ። የድል ጊዜያችሁ አይደለ? ጦርነት እንዲጀመር አልነበር ስትለፈልፉ የነበረው? ጦርነት እንዲጀመር አይደለም ህዝብና መንግስትን ስታጋጩ የነበረው? ጦርነት እንዲጀመር አልነበረም እንዴ ከግብር የተቀባበላችሁ ኢትዮጵያንና ትግራይን ጠላት ያደረጋችሁ? እንግዲህ እንኳን ደስ አላችሁ። በጣም ደስ እንደሚላችሁ እርግጠኛ ነኝ። ይሄን ቀን እንደምትጠባበቁ በጣም እርግጠኛ ነኝ። የትግራይ እናት ደም ይፍረዳችሁ። የነዚህ ህፃናቶች ደም ይፍረዳችሁ። የኢትዮጵያ አምላክ እግዚአብሔር ይፍረዳችሁ። በቃ እግዚአብሔር ይፍረድባችሁ። ምንም አልናገርም። የደሃዋ ልጅ በየጦር ሜዳው ሲማገድ አንጀቱ በራብ ተቆልፎ ከጦርነቱ በላይ የገደላቸው ያለው ረሃቡ ነው። ደና ስንቅ ሳታዘጋጁ ከልጆቹ ኪሎ የተሸከሙት መሳሪያ ኪሎ እየበለጠ ደና ምግብ ሳይዘጋጅላቸው ደና ስንቅ ሳይዘጋጅላቸው ከእናታቸው ጡት ጠግበው ያልወጡ ልጆችን ከእናታቸው እንክብካቤ የሚያስፈልጋቸው ልጆችን ነጥቃቸው አውጥታችሁ ይኸው እንግዲህ ወደ ጦርነት ልትማግዱ ነው። እንኳን ደስ አላችሁ። ብዙ ክፍያ አላችሁ። ጥንዶ እያላችሁ እየተሰበሰባችሁ ለሆድ ያደራችሁ ህሊናችሁን የሸጣችሁ እናንተ ጋኔኖች ይኸውና አሁን የደም ግብር ልትቀበሉ ነው። ቤታችሁ ጨፍሩ፣ ልጆቻችሁን አስጨፍሩ፣ ናይት ክለብ ዘግታችሁ ጨፍሩ። የኢትዮጵያ አምላክ ግን ይፈርዳል። የትግራይ እናት እንባ ይፈርዳል። የነዚህ ምንም የማያውቁ ልጆች ደም ይፈርዳል። በእውነት ይፈርዳል። መከላከያ ሰራዊት ማለት ቴክኒክኑም ሁሉንም ዕውቀት ያለው በእውቀት የታጠቀ በቴክኖሎጂ የታጠቀ መከላከያ ሰራዊት ጋራ በአይምሮ የበሰለ መከላከያ ሰራዊት ጋራ እነዚህን ህፃናት ጥይት ማብረጃ ለማድረግ ጦርነት ካጀመራችሁ ብላችሁ ነጋሪት እየመታችሁ ያላችሁ እናንተ ነበራችሁ። እንኳን ደስ አላችሁ። በጣም ደስ ይበላችሁ። እናት በየመንገዱ ስታብድ ስትስቁ ነበረ። ህፃናት ሲታፈሱ ስትስቁ ነበረ። አሁን ምንም የማያውቁ እናቶች በየእስር ቤት ልጄን ብለው ስለጮሁ በየእስር ቤት ታምከዋል። እንደገና ልጆቻቸው ደግሞ ምንም በማያውቁት በባዶ ሆዳቸው በበረሃ 3 ቀንና 4 ቀን አሰልጥናችሁ ጦር ሜዳ ልትልኩ በእነሱ ደም እናንተ ልትደልቡ በእነሱ ደም እናንተ እድሜ ሊራዘም የስልጣን ዘመናችሁ ሊራዘም የኢትዮጵያን መንግስት እንቀብራለን ብላችሁ እነዚህን ወጣቶች ልትቀብሩ በእነሱ ደም እናንተ ስልጣን ልትይዙ በጣም ነው ማዝነው። በእውነት በጣም ነው ማዝነው። እግዚአብሔር ግን በልጆቻችሁ አይደለም በራሳችሁ ይክፈላችሁ። ጦርነቱ ሲጀመር በየቤታችሁ በያላችሁበት ሰፈር ሀገር ላይ ሁሉ ብር እየበተናችሁ ናይት ክለቡን ዘግታችሁ ሂሳብ በእኛ ነው እያላችሁ ትጨፍራላችሁ። በጣም እርግጠኛ ነኝ ለእናንተ ድላችሁ ነው። ወጣቶቹ ጦር ሜዳ ሄደው መማገዳቸው ለእናንተ ለስልጣን ጥማት ላላችሁ ለእናንተ ለጅቦቹ በጣም እርካታና ድላችሁ ነው። በሉ በእነዚህ በወጣቶች ደም እድሜያችሁን አራዝሙ። በእነዚህ በወጣቶች ደም በ2 እና በ3 ሴት ተከባችሁ መጠጣችሁን ጠጡ። የትግራይ እናት ደም ባታልቅስ፣ የትግራይ እናት አፈር ትቃም፣ መሬት ላይ ትንከባለል፣ ማቅ ትልበስ። በጣም ነው ማዝነው። የኢትዮጵያ አምላክ ይፍረድባችሁ። ሌላ ምንም አልናገርም።